የምንዛሬ ዋጋ እጅግ በጣም አነጋጋሪ ሆኗል። እሱም ምንድነው እንግዲህ በብላክ ማርኬት የምንዛሬ ዋጋ እንደጨመረ ነው። ነገር ግን ወደ አገር መላክ ለምናስብ ደግሞ በተለይ በውጭ ያላችሁ ማለት ነው በሐዋላዎች አማካኝነት ወደ ሀገር ብር በምንልክ ሰዓት ምንዛሬ በጣም እንደወረደና እንደቀነሰ ነው እንግዲህ የሚታወቀው። ነገር ግን ያው ምክንያቱ ባይታወቅም በብላክ ማርኬት ግን ምንዛሬ እጅግ በጣም ጨምሯል። በዛሬው ዕለት አፕሪል 12 2026 ወይም ደግሞ ሚያዝያ 12 2018 የምንዛሬ ዋጋ ምን ይመስላል? የ16 አገራቶችን በዛሬው ዕለት የምንዛሬ ዋጋዎቻቸውን የምናይ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድ ተመልካቾች የምንዛሬ ዋጋን በተመለከተ እንግዲህ መረጃ ይዤላችሁ ቀርቤያለሁ። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሆኖ ላይክ ማድረጋችሁንም አትርሱ። እንግዲህ የምንዛሬን ሲነሳ ግዴታ ሀገራችንም ላይ እንግዲህ ከውጭ የሚገቡ እቃዎችን ጭምር ዋጋዎች እንደሚጨምሩ ግልጽ ነው። እንግዲህ በሀገራችን ላይ በሰላሙም በሁሉም ያለው ሁኔታ ሁላችሁም እንደሚታወቀው እንግዲህ ሰላም ይሆናል ተብሎ ሲጠበቅ በተለይ ነዳጅ በተመለከተ የውጭ ጦርነት እስከኛ በተለይ ወረድ ላልነው አገራቶች ገና ጦርነቱ እንትን ከተጀመረ ጀምሮ ጓግጭ ብለናል ማለት ነው። ያም እንግዲህ ምንድነው ከውጭ የሚገቡ እቃዎችን እጅግ በጣም ይጨምራሉ ማለት ነው። ስለዚህ የምንዛሬ ዋጋ በዛሬው ዕለት እስኪ ምን ይመስላል እያንዳንዱ የምናይ ይሆናል። ከዶላር የምንጀምር ይሆናል። አንድ የአሜሪካን ዶላር 189 ብር ከ25 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የአሜሪካን ዶላር 18925 ብር ይመነዘራል ማለት ነው። ሌላው ኢሮ ነው። አንድ ኢሮ 222 ብር ከ61 ሳንቲም ሲቀየር ውሏል። እንዲሁም 100 ኢሮ 22261 ብር ሲቀየር ወይንም ሲመነዘር ውሏል ማለት ነው በዛሬው ዕለት። ሌላው የስዊስ ፍራንክ ነው። አንድ የስዊስ ፍራንክ 242 ብር ከ04 ሳንቲም ሲቀየር ወይንም ሲመነዘር ውሏል። እንዲሁም 100 የስዊስ ፍራንክ 24204 ብር ሲቀየር ውሏል ማለት ነው። ሌላው የካናዳ ዶላር ነው። አንድ የካናዳ ዶላር 138 ብር ከ26 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የካናዳ ዶላር 13826 ብር በዛሬው ዕለት ሲቀየር ውሏል። ሌላው የአውስትራሊያን ዶላር ነው። አንድ የአውስትራሊያን ዶላር 135 ብር ከ33 ሳንቲም ሲቀየር ውሏል ማለት ነው። እንዲሁም አንድ የካናዳ 100 የካናዳ ዶላር 13533 ብር በዛሬው ዕለት ሲቀየር ውሏል። እንዲሁም ፓውንድ አንድ ፓውንድ 255 ብር ከ57 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 ፓውንድ 25557 ብር የኢትዮጵያ ብር ሲቀየር ወይንም ሲመነዘር ውሏል። ሌላው የኩዌት ዲናር ነው። አንድ የኩዌት ዲናር 613 ብር ከ84 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የኩዌት ዲናር 61384 ብር ሲቀየር ወይንም ሲመነዘር ውሏል እንግዲህ በዛሬው ዕለት። ሌላው ዲርሃም ነው። አንድ ዲርሃም 51 ብር ከ55 ሳንቲም ሲቀየር ውሏል። እንዲሁም 100 ዲርሃም 5155 ብር ሲቀየር ውሏል። እንግዲህ ዱባይ ላላችሁ በእርግጠኝነት በዚህ ዋጋ ይለካችሁ አይደለም። ምክንያቱም ሐዋላዎች ደግሞ ወደ አገር የሚያውሉልን ማለት ነው። ከነሱ ጋር እንግዲህ ምንዛሬ በጣም እንደቀነሰ ነው እንግዲህ መረጃዎችን የሚናገረው ማለት ነው። ስለዚህ በእርግጠኝነት እስኪ አሁን ሰሞኑን የላካችሁ ዱባይ ሳውዲ ያላችሁ በስንት ብር እየላካችሁ ነው? እንዲሁም ደግሞ ጆርዳን ያላችሁ ጭምር በኮሜንት አሳውቁኝ ማለት ነው። ሌላው የሳውዲ ሪያል ነው። አንድ የሳውዲ ሪያል 50 ብር ከ47 ሳንቲም ሲቀየር እንደዋለ ነው እንግዲህ እዚሁ ዌብሳይት ላይ የሚያስቀምጠው። ወይንም ደግሞ 100 የሳውዲ ሪያል 5047 ብር ሲቀየር እንደዋለ ከዚህ ዌብሳይት ላይ ያሳያል ማለት ነው። ሳውዲዎችም እንግዲህ በስንት ብር እየተላከ ይገኛል። ዱባይ ደግሞ የሳውዲ ለየት የሚያደርገው እንደ ብሩ መጠን ነው የሚላከው። ብሩ ከፍ ባለ ቁጥር ምንዛሬውም የተሻሻለ ይሆናል ማለት ነው። ለማንኛውም እስኪ
ሰሞኑን የላካችሁ በኮሜንት አስቀምጡ። ሌላው የኦማን ሪያል ነው። አንድ የኦማን ሪያል 492 ብር ከ40 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የኦማን ሪያል 49240 ብር ሲመነዘር ውሏል። ሌላው የጆርዳን ዲናር ነው። አንድ የጆርዳን ዲናር 267 ብር ከ05 ሳንቲም ሲመነዘር ውሏል። ወይንም ደግሞ 100 የጆርዳን ዲናር 26705 ብር ሲቀየር ወይንም ሲመነዘር ውሏል። ሌላው የባህሬን ዲናር ነው። አንድ የባህሬን ዲናር 501 ብር ከ82 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የባህሬን ዲናር 50182 ብር ሲቀየር ውሏል ማለት ነው። ሌላው የቱርክሽ ሊሬ ነው። አንድ የቱርክሽ ሊሬ 4 ብር ከ21 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የቱርክሽ ሊሬ 421 ብር ሲቀየር ውሏል። የኢጂፕት ፓውንድ በተመለከተ አንድ የኢጂፕት ፓውንድ 3 ብር ከ66 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የግብፅ ፓውንድ 366 ብር ሲቀየር ወይንም ሲመነዘር ውሏል። ቀጣይ የየመን ሪያል ነው። አንድ የየመን ሪያል 0.79 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የየመን ሪያል 79 የኢትዮጵያ ብር ሲመነዘር ውሏል። ውድና የተከበራችሁ ተመልካቾች ዛሬ እንግዲህ አፕሪል 20 2026 ወይም ደግሞ ሚያዝያ 12 2018 የምንዛሬ ዋጋ ይህንን ይመስላል ማለት ነው። ኦንላይን ያለው ነገር ግን በዚህ ዋጋ እየላካችሁ እንዳልሆነ መረጃዎች እንግዲህ አሰባስቤያለሁ ማለት ነው። ኬዙ እንግዲህ ባይታወቅም ያለው ሁኔታ ይህንን ይመስላል። ሌላው እንግዲህ ስለ ሀገራችንም እንቅስቃሴ ያለው የግብይት ሁኔታ ጧት የተወራው ማታ እየተገኘ አይደለም። ማታ ላይ የተወራው ጧት አይገኝም። በደቂቃዎች በሰዓታት ልዩነት ነው የዋጋ ልዩነቶችም እየተፈጠሩ ያሉት ማለት ነው። ያም እንግዲህ የጨመሩ እቃዎች ይቀንሳሉ ተብሎ የሚታሰበው ወይንም ደግሞ እቃዎችስ እየገቡ ነው አይደለም መረጃ እንዳልሰጣችሁ ምንም ዝብርቅርቅ ያለ ነገር ነው። ስለዚህ ዛሬ የተወራው ነገ ይፈጠራል ሲባል ሌላ ነገር ነው እየተከሰተ ያለው። ስለዚህ አላህ ሁሉንም ሰላም ያደርገው። አዲስ ነገር ሲኖር እቃዎች ሲቀንሱ ወይንም ደግሞ መግባት ሲጀምሩ በተለይ የግንባታ እቃዎችን በተመለከተ ቪዲዮ የማቀርብላችሁ ይሆናል። እስካሁን ግን ሁሉም ነገር ባለበት ነው ማለት ነው። አዲስ ነገር ሲኖር እኔም ቪዲዮ የምሰራላችሁ ይሆናል። ቪዲዮ ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ በዚህ ቻናል ላይ የሚለቀቁ ቪዲዮዎችን ብትመለከቱ እጅግ በጣም ትጠቀሙበታላችሁ። አሪፍ መረጃዎችን በተለይ በውጭ ላላችሁ የፊኒሽንግ ስራዎችን በተመለከተ የቤት ሽያጭ፣ የቦታ ሽያጭ፣ የፈርኒቸር እቃዎች ወዘተ እነዚህን የመሰሉ ቪዲዮዎችን ታገኙበታላችሁ ማለት ነው። ስለዚህ ሰብስክራይብ ብታደርጉ አሪፍ ነው። በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።